ንግድ ለጀመራችሁ በጠቅላላ ይህንን 10 ነጥቦች ብቻ ካዳመጣችሁኝ በእርግጠኝነት የተስተካከለ ንግድ ይኖራችኋል። ማለትም እኔ በመጀመርበት ጊዜ እነዚህን 10 ነጥቦችን ባቅ ኖሮ በእርግጠኝነት አንድ የምነግራችሁ የተስተካከለ ቢዝነስ ይዤ ይሄድ ነበር። ማለትም አብዛኛው ጊዜ ብዙ አይነት ነገር የሚጀምረው ከአስተሳሰባችን ነው ብዬ ስለማምን እነዚህን 10 ነጥቦች ከያዛችሁ የፈለጋችሁበት ቦታ ላይ ብትሆኑ ውጤታማ ከመሆን አይገድባችሁም ማለት ነው። ሐምዲ ፈቂ ይባላለሁ። ከዚህ በፊት የህትመት ስራ ላይ ሰራ ነበር። ከዛ በኋላ ከሱ ሽፍት አድርገን አሁን ላይ በኤሌክትሪክ ላይ ኢምፖርት እናደርጋለን፣ እንደዛውም ኮንሰልቲንግ ላይ እንሰራለን ማለት ነው። ያው እውነቱን ለመናገር አንድ የምነግራችሁ ነገር ሁሉም ነገር የሚጀምረው ካስተሳሰብ ነው ብዬ የማምን ሰው ነኝ። ማለትም በትክክል ገቢና ወጪያችሁን የምትቆጣጠሩ ከሆነ፣ በትክክል ኢንፎርሜሽን የምታውቁ ከሆነ፣ በትክክል ሰው መምራት ከቻላችሁ እናንተ ቢዝነስ የፈለገውን አይነት ቢዝነስ ብትጀምሩ ውጤታማ መሆን ትችላላችሁ ብዬ የማምን ነኝ። ማለትም ሁሉም ገንዘብ ያለው እጃችሁ ላይ ነው ብዬ ነው የማምነው እና አይቻልም የሚል ነገር ውስጤ ላይ የለም ማለት ነው። ስለዚህ እነዚህን 10 ነጥቦች ለእናንተ አዘጋጅቼላችኋለሁ። በእርግጠኝነት የትም አይነት ቦታ ላይ የትም አይነት ሲቹዌሽን ላይ ብትሆኑ አሁን ላይ እየጀመራችሁ ያላችሁ ከሆናችሁ በእርግጠኝነት ይጠቅማችኋል ማለት ነው። ማለትም ንግዳችሁን ለመጀመሪያ ጊዜ አቋቁማችኋል። ነጋዴ ከሆናችሁ ይመለከታችኋል። በእርግጠኝነት እነዚህ የምነግራችሁ 10 ነጥቦች ህይወታችሁ ላይ ትልቅ ለውጥ ያመጣል። ምክንያቱም ቤተሰቦቻችሁም አይነግሯችሁም። አብዛኛው ጊዜ አብዛኞቻችን የመጣንበት በአብሰጥ ስለሆነ ማለትም በዚህ አምታተን የተለያዩ አይነት ነገራቶች ሞክረን ስለሆነ ምንም ዶክመንት ያደረግነው የጻፍነው ነገር የለም። ነገር ግን እኔ ለ5 ዓመታት ምን ማድረግ አለብኝ፣ ወዴት ነው የሚሄደው፣ እየሄድኩት ያለውን ኤቭሪ ስቴፖችን እጽፍ ስለነበር ማለት ነው። ስለዚህ በመጀመሪያው ነጥብ የጻፍኩት ምንድነው፣ ማንም አያድናችሁም። አንድ የምነግራችሁ ነገር መተማመን አለብን፣ ማመን አለባችሁ። ማንም እዚህ ዓለም ላይ እናንተን ሊያድናችሁ አይመጣም። ቤተሰቦቻችሁ ሊሆን ይችላል፣ ወላ ዘመዶቻችሁ ልትሉ ይችላላችሁ፣ ጓደኞቻችሁ ይችላላችሁ። ማንም እናንተን አያድናችሁ። አስታውሳለሁ እኔ በልጅነቴ በጣም ብዙ አይነት ነገራቶችን ቤተሰቦቼ ጋር ጠብቅ ነበር። ያደርጉልኛል። ነገር ግን የሆነ ጊዜ አንችልም ይሄንን ማድረግ አሉኝ። ያኔን የተረዳሁት ለካ ሁሉም ነገር ይቻላል ወይም ደግሞ ማድረግ ሌላ ሰው ያደርግልኛል ብዬ የማምንበት የነበረ ነገር አይ እኔ ነኝ ማድረግ ያለብኝ የሚለው ውስጥ ገባው ማለት ነው። እናም ምንም ነገር ኤክስፔክት ማድረግ ትችላላችሁ፣ ነገር ግን አትጠብቁ። ምክንያቱም እናንተን የሚያድናችሁ እናንተ ብቻ ስለሆናችሁ ማለት ነው። ስለዛ አንድ ማወቅ ያለባችሁ እናንተ ካልተንቀሳቀሳችሁ ማንም ስለማይንቀሳቀስላችሁ ሁሉንም ነገር ማድረግ ያለባችሁን እናንተ ማድረግ አለባችሁ ማለት ነው። ስለዚህ በመጀመሪያ የሚሆነው እናንተን ነው ማንቀሳቀስ። በሁለተኛ ስለ ስሜታችሁ ማንም አይጨነቅ። እዚህ ጋር ልብ እንድትሉኝ ይፈልጋለሁ። በእርግጠኝነት ብዙ ጊዜ ሰምታችሁ ሊሆን ይችላል። ምንም አይነት ቢሰማችሁ፣ ምንም ቢከፋችሁ፣ ቢያማችሁ ማንም ስለ እናንተ ኬር የለውም። ስለዚህ ይህንን አውቃችሁ ምራቃችሁን ዋጥ አርጋችሁ መስራት ይኖርባችኋል። አብዛኛው ጊዜ ያው ኤክስኪውዝ ስለምናደርግ ነው። በጂም ልትሉ ይችላላችሁ፣ በስራ ልትሉ ይችላላችሁ። ምንም ነገር ወደፊት ወይም ደግሞ ለነገ እናስቀምጠዋለን። ነገር ግን አንድ የምነግራችሁ ነገር ለነገ የሚባል ነገር የለም። ማለትም ሁሉንም ነገር ማድረግ የምትችሉት እናንተ እጃችሁ ላይ ነው ያለው ብዬ ነው የማምነው። ስለዛ ምንም ነገር ከሆነ ዋጥ አድርጋችሁ መቀጠል ነው። በምትችሉት አቅም ዲሲፕሊን ሆናችሁ መቀጠል ነው። ይህንን የምታደርጉ ከሆነ በእርግጠኝነት እናንተ ውጤታማ ናችሁ። በሶስተኛው አብዛኞቻችሁ ይህ ጉዳይ ላይ ብዙ ያው አከራካሪ ነገራቶች አሉ። ነገር ግን ገንዘብ ማግኘት የምትጀምሩት በምትፈቱት ልክ ነው ማለት ነው። ማለትም በምትችሉት አቅም ማሰብ ያለባችሁ እንዴት ገንዘብ ማግኘት እችላለሁ ባለሁበት ነገር የሚለውን ማሰብ ይኖርባችኋል። ለምሳሌ ፈርኒቸር ላይ ልትሰሩ ትችላላችሁ። ምንም አይነት ነገር ላይ ስትሰሩ ብዙ ሰው ጋር የምትደርሱበትን አይነት ወይ በመፈለግ ከዛ በኋላ እዛ ቦታ ላይ ትሄዳላችሁ ማለት ነው። ሰው መጠየቅ ልትሉ ትችላላችሁ። ምንም አይነት ነገር ኢጓችሁን ሊያሸንፍ አይገባም። ማድረግ ከሆነ ማድረግ ነው፣ መጠየቅ ከሆነ መጠየቅ ነው። ምንም የምትከስሩት ነገር የለም። በአራተኛው ከሰው ሰጀሽን አንቀበልም። አብዛኞቻችን ፊድባክ የሚባለው ነገር የምናየው የሆነ እንደ ስድብ ነው የምናየው። አንድ ሰው መጥቶ እንዲያስተካክል ስላለን አይ አላስተካክልም የራሱ ጉዳይ እንላለን። ነገር ግን ይሄ ፊድባክ ነው የእናንተን ፕሮዳክት የተሻለ የሚያደርግላችሁ። መጥፎ ፕሮዳክት ነው ብሎ አንድ ሰው ከነገራችሁ አይ ይሄማ አይሆንም እዚህ ጋር እኮ ያስጠላል እንዲህ ያለባችሁ ብሎ የሚነግራችሁ ሰው ካለ ጥሩ ነገር ነው የነገራችሁ ያለው። አሻሽሉና አሳዩ።
ዳሲት በቃ ማሻሻል የምትችሉት ነገር ነው። ስለዚህ ፊድባክን በደንብ መጠቀም አለባችሁ፣ ቲማችሁ ላይም ኤቭሪቲንግ ላይም ማለት ነው። በአምስተኛው በምትችሉት አቅም ሰርክሎቻችሁን ኔትወርካችሁን ማስፋት መቻል አለባችሁ። ይህንን ነገር አብዛኛው ጊዜ ሲወራ አልሰማም። ኢትዮጵያ ውስጥ ሜንቶርሺፕ ምናምን የሚባሉትን ነገር ላይ አብዛኞቻችን አናምንበትም። ነገር ግን አንድ የምነግራችሁ ሜንቶርሺፕን የመሰለ ነገር የለም። ማለትም የሚያውቅ ሰው ያለፈበት ሰው መጠየቅና ውጤት ማግኘትን የመሰለ ነገር የለም። ይህንን ከዚህ በፊት እኔ ተናግሬያለሁ፣ ለብዙዎቻችሁም ተናግሬያለሁ። ማለትም አንድን ውጤት የምትፈልጉ ከሆነ እናም ቢዝነስ ዓለም ላይ እየጀመራችሁ ከሆነ ምን ያህል ሰው ታውቃላችሁ የሚለው ነው ውጤታችሁ እንዲተርማይን የሚያደርገው። ስለዚህ በሁሉም ዙሪያ ማወቅ አለባችሁ። ከቻላችሁ በአካውንታንት ማርኬቲንግ ላይ ያለ ሰው፣ ሴልስ ላይ ያለ ሰው፣ ቢዝነስ ላይ በደንብ እየሰራ ያለ ሰው፣ ከእናንተ በላይ ገንዘብ እያገኘ ያለ ሰው ላይ በደንብ ፎከስ ማድረግ ከቻላችሁ በእርግጠኝነት ውጤትን በትንሽ ጊዜ በቅርብ ጊዜ ታገኙታላችሁ ብዬ አምናለሁ ማለት ነው። ስለዚህ አካባቢያችሁ ላይ በምትሄድበት ቦታ ስልክ መቀበል ምናምን የእናንተ ልምድ ማድረግ መቻል አለባችሁ። ስድስተኛው ይህንን ነገር አብዛኛው ነጋዴ አያደርገውም። ነገር ግን ሁሉም ነገር ዶክመንት አድርጉ። የምታወጡትን ትራንዛክሽን ኤቭሪ ነገራችሁን በምትችሉት አቅም መጻፍ መቻል አለባችሁ። ላይክ ተሸጠ ኦኬ ይጻፋል። ምንም ነገር ሰራችሁ መጻፍ ነው። ስተት ሰራችሁ መጻፍ ነው። ሁሉም ነገር ዶክመንት ካደረጋችሁ የኛን ፋይል ብታዩት አታም ነው። ኤቭሪቲንግ ዲቴይልድ የተጻፈ ነው። ማለትም ይሄን ይሸጠናል፣ ይሄን አድርገናል፣ እንዲህ ተሳስተናል፣ እንዲህ ቀርፈናል፣ እንዲህ ብለን ሁሉንም ነገራችንን አብራርተን እንጽፈዋለን። ይህንንም ደግሞ በጣም በስፋት ተናግሬያለሁ። ንግዳችሁን የተሻለ ያደርግላችኋል ማለት ነው። ምንድነው ላግ እያደረጋችሁ ያለው፣ ምንድነው እያገኛችሁበት ያልሆነው ነገር የሚለው ላይ ዲፕሊ በመግባት መፍትሄ መፈለግ ትችላላችሁ ማለት ነው። ስለዚህ በደንብ ዶክመንት አርጉ። አብዛኛው ጊዜ አብዛኛው ነጋዴ ስለማይጽፍ ስለማይመዘግብ ብዬ ነው። ሰባተኛው ፍጥነት በጣም ወሳኝ ነው። ይህንን ነገር ብዙ ሰው አይነግራችሁ። ካልፈጠናችሁ ቶሎ አደርሱ። አሁን ይህንን ነገር በአጭሩ ላስረዳችሁ። መፍጠን ስንል አጨራረሱን ቀድማችሁ ማወቅ መቻል አለባችሁ። ማለትም ስለፈጠናችሁ ብቻ ትደርሳላችሁ ማለት አይደለም። ልትጋጩም ትችላላችሁ፣ ልትገበለበጡም ትችላላችሁ። ምንም ሊሆን ይችላል፣ ሀፕን ያደርጋል። ነገር ግን ፍጥነት ቶሎ ላመናችሁበትና እናንተ ለታያችሁ ውጤት ቶሎ አክሽን መውሰድ ነው የምትፈልጉት ቦታ የሚያደርሳችሁ። የሆነ ነገር መሸጥ ፈለጋችሁ፣ ቶሎ ሽጡ፣ ቶሎ ቼክ አድርጉት። ከዛ በኋላ ምንድነው ሪስፖንሱ የሰው ቶሎ አስተካክሉ። ከዛ በኋላ ካዲ ሽጡ። ይህንን በምታደርጉበት ጊዜ በፍጥነት ምን ያህል ሰው ይፈልጓል አይፈልጎም የሚለው መረዳት ትችላላችሁ ማለት ነው። ስለዛ ፐርፌክት እስክትሆኑ ድረስ አትጠብቁ ለማለት ነው ባጭሩ። ስምንተኛ ሁሉም ሳምንት ላይ ችግር እንደሚያጋጥማችሁ ወቁ። አብዛኞቻችን ችግር እኮ አያጋጥመኝም ወይም ደግሞ ለምን ታጋጠመኝ ማለት የለባችሁም። ሁሉ ጊዜ ኤክስፔክት ማድረግ አለባችሁ ችግር እንደሚያጋጥማችሁ። የማርኬቲንግ ችግር ነው፣ የሴልስ ችግር ነው። ለምሳሌ ዶር ቱ ዶር ወይ እየሄዱ እየሸጡ ያሏችሁ ነው፣ ወይ ደግሞ ቲማችሁ ነው በትክክል እየሰራ አይደለም፣ ወይ የሸጣችሁት ነገር በትክክል አይደለም፣ የወጣው የተመዘገበው በትክክል አይደለም። ስለዚህ ሁሉ ጊዜ ኤክስፔክት አድርጉ። ነገር ግን ያንድ ችግር ሁሉ ጊዜ እንዲደገም አትፍቀዱ። ስለዚህ ያው የስራው ባህሪ ነው በማለት ወደፊት ትቀጥላላችሁ ማለት ነው። በዘጠነኛው ይህ ነገር በጣም ወሳኝ ነው። አብዛኛው ነጋዴ ግን ይሳሳትበታል። እሱም ምንድነው? እናንተን ዲሲፕሊን ካላረጋችሁ እንደ ነጋዴ እንደ ሲኢኦ መጀመሪያ እናንተ ምንም እውቀት ከሌላችሁ አንድ ነገር የምነግራችሁ ንግዱን ባትጀምሩት ይሻላል። ይህንን አብዛኞቻችሁ ተስማማላችሁ ብዬ አስባለሁ። ማለትም ለማታውቁት ነገር ባትጀምሩት ይሻላል። የማታውቁት ቦታ ላይ ኢንቨስት አለማድረግ። ዘ ሪቸስት ማን ባቢሎን የሚለው መጽሐፍን ካነበባችሁት በዋነኝነት ሲናገር የነበረው ማታውቀው ቦታ ላይ ገንዘብን ኢንቨስት አታርግ ነው። ስለዚህ ቢያንስ በትንሹ እዛ ማርኬትን በደንብ መመርመር ይኖርባችኋል። ምን ያህል ነው ካፒታሉ፣ ምን ያህል ነው ማርጂኑ፣ ምን ያህል ነው የተሸጠ ያለው የሚለውን በትንሹ ማወቅ መቻል አለባችሁ። ዴቨሎፐር መሆን አይጠበቅባችሁም። ግን እንዴት ነው ዴቨሎፐሮች የሚሰሩት? ዋና ቤዚክ ነገራቶች ምንድን ናቸው? ስፔሻላይዝድ እና ጀነራላይዝድ ኖሌጅ የሚባል ስላለ ማለት ነው። ሶ በምን አይነት ወይ መሄድ አለባችሁ የሚለው እናንተ ዲተርማይን ያደርጋችኋል። ስለዛ ዲሲፕሊንድ መሆንም አንድ ላይ ይመጣል ማለት ነው። ስለዚህ እናንተ ናችሁ ዲተርማይን የሚያደርገው ውጤታችሁን ማለት ነው። ውጭ ሀገር ስለሄዳችሁ አይደለም፣ የትም ስለሆናችሁ አይደለም። ሰርከምስታንሱ እናንተ ውጤታማ የሚያደርጋችሁ
እናንተ ናችሁ ማለት ነው። ስለዚህ እናንተ ላይ መስራት ይሆናል ማለት ነው በዘጠነኛ። ይህንን ነገር አብዛኞቻችሁ ላይ እያየው ስለሆነ እናንተን ሼፕ ስታደርጉ ብቻ ነው የምታገኙት። ስለዚህ ይህንን በዘጠነኛ ውሰዱት። በአስረኛ ሁሉም ነገር አይመቻችላችሁ። ሁሉም ነገር እንደፈለጋችሁት አይሆንም። እኛ በምንጀምርበት ጊዜ ብዙ አይነት ኪሳራዎች አይተናል። በጣም ብዙ አይነት ነገራቶችን ሞክረናል። ነገር ግን ከሁሉም ነገር አንድ የተረዳሁትና ያመንኩበት ነገር ቢኖር ምንድነው? ሁሉንም ነገር ቻሌንጁን መወጣት ነው። ማለትም ምንም ነገር አጋጠማችሁ፣ ኦኬ እንዴት ነው መፍታት የምችለው? ኔክስት። ይሄ ያጋጠማችሁ፣ ኦኬ እንዴት ነው መፍታት የምችለው? ኔክስት። ኢምፖርት ማድረግ ከፈለጋችሁም ቀላል ነው። ኤክስፖርት ማድረግ ከፈለጋችሁም ቀላል ነው። ማምረት ከፈለጋችሁም ቀላል ነው። እዚህ እቃ ከሰው ተረከባችሁ መሸጥም ቀላል ነው። ዋናው ነገር ምንድነው? ችግሮቹ ምን አይነት ናቸው ፌስ ማድረግ የምትፈልጉት የሚለው ነው። ስለዚህ አንድ የጀመራችሁበት የገባችሁበት አለ፣ በደንብ ተወጣችሁት መከተል ይሆናል የናንተ ማለት ነው። ስለዚህ ከገንዘቡ በላይ ዋና ማተር ማድረግ ያለባችሁ አስተሳሰባችሁ ላይ ነው ብዬ አምናለሁ። ይህንን ስታደርጉ ነው የምትፈልጉትን ያክል ገንዘብ የምታገኙት። መኪና ነው፣ ቤት ነው፣ ንግድ ነው፣ ምንም ሁሉም ነገር ይደርሳል። መጀመሪያ ማሰብ ያለባችሁ ምንድነው? እናንተን ነው ማለት ነው። ስለዚህ እነዚህ 10 ነጥቦች በእርግጠኝነት ህይወታችሁ ላይ ትልቅ አስተዋጽኦ ያመጣል ብዬ ስላሰብኩኝ ነው። እኔ ሁሉ ጊዜ የምጠቀመው ማምንበትና የሚሄድበት ዳይሬክሽን ስለሆነ ነው እዚህ ዝርዝር የላችሁ ነገራችሁ እና በእርግጠኝነት አምናለሁ አብዛኞቻችሁ ህይወታችሁ ላይ መሰናክሎች አሉ፣ አውቃለሁ። ነገር ግን የምታልፏቸው በትዕግስት ነው። እናም ደግሞ በማሰብና ራሳችሁ ላይ በመስራት ነው ብዬ አምናለሁ። ስለዚህ እነዚህን 10 ነጥቦች ከወደዳችሁ ተጠቀሙባቸው። በእርግጠኝነት ትልቅ ቦታ ያደርሷቸዋል ብዬ አምናለሁ። ከዚህም ባለፈ ደግሞ የተለያዩ አይነት ቪዲዮዎችን ከማይንድ ሴት ጋር፣ ከገንዘብ ጋር፣ ከፋይናንስ ጋር፣ ከገቢዎች ጋር በተገናኘ ኤኒ ከቢዝነስ ጋር ሪሌትድ በሆነ ነገር ላይ እናም ያው ዋናው እኛ ገንዘብ ማግኘታችን ማደጋችን እስከሆነ ድረስ እኛ ላይ ምንሰራ ይሆናል ማለት ነው። ሶ ፎሎ ነው የሚባለው። ሰብስክራይብ በብዛት ቲክቶክ ላይ ስለምንጠቀም ነው። ሰብስክራይብ ማድረግ እንዳትረሱ። ሶ የተለያዩ አይነት ኮንቴንቶችን ምናልባት ዴይሊ ላይፍ ማሳያችኋለሁ፣ ምን እንደምንሰራ፣ እንዴት ምንሰራ፣ ኤቭሪቲንግ ከቲሞቻችን ጋር ያለውን ኤቭሪቲንግ ወደፊት የማሳያችሁ ይሆናል ማለት ነው። ነገር ግን አሁን ላይ ያው የምናውቀውን ሼር በማድረግ ሞር ወደፊት ፑሽ እናደርጋለን። ሶ ኤኒ ጥያቄ ስለምን ላይ እናተኩር የሚለውንም ጀስት እስኪ ሀሳባችሁን አስቀምጡልኝ። ሶ እኔ በምንችለው አቅም ብዙም ሰዓት ስለሌለ በምንችለው አቅም ቪዲዮ ፕሮዲስ ለማድረግ እሞክራለሁ። ሎንግ ፎርም አድርጌ ከባድ ነው አውቃለሁ። ነገር ግን በምችለው አርቲኩሌት ሆኜ ጽድት ያለ ነገር ለእናንተ ለማቅረብ ነው። ሶ ይህ ቪዲዮ ሲወጣ እናም ደግሞ በየቀጣዩ ኤክስፔክት አድርጉ ማለት ነው። ሶ ሁላችሁንም ባላችሁበት ሰላማችሁ ይብዛ። ከወደዳችሁት ሰብስክራይብ ያው ደግሜዋለሁ፣ ሰብስክራይብ እያደረጋችሁ ስላልሆነ ነው። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እንደግ፣ አንድ ላይ እንለዋጥ። ቻው።